በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአደራ ልጆች እንደምን ቆያችሁ? አትለየውምና ከእናቱ እናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ለዘላለሙ ይደርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚህች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፉ። እርሱም በደቡብ ግብፅ በአስሙናይ አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጅ ወገን ነው። በአንድ ባለጸጋም በጅሮንዳ ሆኖ ሳለ ስለ ንጽሕናው ስለ ቅድስናው በሁሉ ዘንድ ተወዳጅ የሆነ የባለጸጋው ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውም አገልግሎት ትቶ ወደ ገዳም ሂዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ በአሚን ወዳለበት በአንድነት ሂዶ ወደ እርሳቸው እንዲመለስም ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አንተውህም አሉት። አባ በአሚንም እኔ ራሴን ብጽዕት አድርጌ ለእግዚአብሔር ሰጥቻለሁ አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናትን እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሲያፈስ ወዶ ወደ አንዴናው ከተማ ሂዶ ብዙዎች ምዕመናንን ሲያሰቃዩአቸው አገኛቸው። እርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ስጋውን በእሳት ለበለቡ፣ ሕዋሳቱንም ሰነጣጠቁ፣ ከመንኮራኩር ውስጥ ጨመሩት። ዳግመኛም ባጓሏቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸና። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጉዳት በጤና ያስነሳው ነበር። እንዲህም የተሰቃየ ሳለ ጣዖት የሚመለክበት ወራት አለፈና ጻድቁ ቁስጥንጥንዮስ ነገሰ። ክብር ይግባውና በጌታችን መድኃኒታችን ኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችን ለአባ በአሚን ተገለጠና ከሰማዕታት ጋር እንዲቆጥረው አስረዳው። ንጉሥ ቁስጥንጥንዮስ ከእሳቸው ብራኬ ሊቀበል ሽቶ ከውስጣቸውም 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። እርሳቸውም አንዱ ይህ አባ በአሚን ነው። ከዚህም በኋላ ከአስሙናይ ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞችን ሁሉ የሚፈውስ ሆኖ ዜናውን በቦታው ሁሉ ተሰማ። በዚህም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሱ ጋር ስለሚኖር የወንጌላዊውን ዮሐንስ የራእዩን መጽሐፍ ሁል ጊዜ የሚያነብላት የሆነ እግዚአብሔርን ስለሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሂዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁል ጊዜ ዮሐንስ የራእዩን መጽሐፍ በማንበብ እያመካኘ ከእመቤቱ ንግሥት ጋር ይተኛል አለው። ንጉሡንም ይህ በሰማ ጊዜ እጅግ አዘነ። በዚያውም ጊዜ ተነስቶ ንግሥቲቷ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቷ ቆሞ የዮሐንስ ራእይ መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወስደው ዲያቆን ከባህር እንዲሰጥሙስ አዘዘ። 2 ሰዎችን በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃንም የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፍ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያን 2 ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያንንም
ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን በአየች ጊዜ እጅግ አዘነች። በእርሷም ደዌ ጸናባት። ሆዷም ቁስል በ15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ግን ሊፈወሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ ሀገር ወደሚኖሩ ቅዱሳን ብትሄጅ ከደዌሽ በተፈወሽ ነበር። በዚያን ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ ሀገርም ደርሳ ገዳማቱን አብያተ ክርስቲያኑን ሁሉ ዞረች፣ ግን አልዳነችም ነበር። ወደ አንዴናው ከተማም በደረሰች ጊዜ ስለ መምጣቷ የአገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። መርከብም ተሳፍራ ወዲያውኑ ቅዱስ አባ በአሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣት እምቢ አለ። መነኩሳቱ ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። በአየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቅባት፣ በዚያም ጊዜ ዳነች። ቅዱስ አባ በአሚን ንጉሥ ከባህር ባሰጠመው በዚያን ዲያቆን ምክንያት ይህ ሁሉ እንደደረሰብሽ እወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡቅለምሲስ ዮሐንስ የራእይ መጽሐፍ ከእርሱ ጋር አለ አላት። ንግሥቷም ሰምታ እጅግ አደነቀች፣ ደስ አላትም። ስለዚያ ዲያቆን በሕይወት መኖርና እርሷም ፈውስ ስለማግኘቷ በቅዱስ አባ በአሚን እጅ መንሻ ብዙ ገንዘብ አቀረበችለት። ከንዋየ ቅድሳት በቀር ምንም ገንዘብ አልተቀበለም። ከዚህም በኋላ እግዚአብሔርን ያመሰገነች ወደ ሮሚ አገር ተመለሰች። ከእርሷ ላይ የሆነውን ሁሉ ወደ ባህር ስለ አሰጠሙት። ስለዚያ ዲያቆንም እርሱ እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሡ ነገረችው። ንጉሡም ይህን ነገር ለምን እጅግ አደነቀ። ይፈልጉትም ዘንድ መልእክተኞችን ላከ። በደሴትም ውስጥ በሕይወት አገኛት። መጽሐፉን ከእርሱ ጋር አሉ። ተመልሰውም ለንጉሡ ነገሩት። ሁለተኛም ወደ እርሱ እንዲመጡ እየማለደ ላከ። ከመልእክተኞቹም ጋር ወደ ንጉሡ መጣ። ንጉሡም ባየው ጊዜ ታላቅ ደስታ አደረገ። በእግሩ በታችም ወድቆ በአንተ ላይ ስለአደረገው በደል ይቅር በለኝ አለው። እርሱም በአንድነት በእግዚአብሔር ይቅር ይበለን አለ። ከዚህም በኋላ ዲያቆን በሮሚ ሀገር ላይ ሊቀ ጳጳስና ተሾመ። ያንንም ዮሐንስ አቡቀለምሲስ የራእይ ተረጉመው ቅዱስ አባ በአሚን በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያው አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምዕመናኑ ጋር በዓል ሲያደርግ አርዮሳውያንንም ለራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የአገሩንም ኤጲስቆጶስ ወደ አባ በአሚን መጥቶ ስለዚሁ ከሃዲያን የደረሰብን ሐዘኑን ሁሉ የነገረው የሰማዕታት በዓል በሆነ ጊዜ የአሊህን ክህደታውያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደዚህ ከሃዲያን ሄዱ። ከሃዲያኑም ባዩ ጊዜ ተበተኑ፣ ወደዚያ ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኗቸዋልና። ቅዱስ አባ በአሚን ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱን ሁሉ ሰብስቦ በዕድሜው እንደቀረበ ነገራቸው፣ አጽናናቸው። እነርሱም ከእርሱ አለመለየታቸው አዘኑ። ከዚህም በኋላ በፈጣሪው በእግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናዝን ገነዙት። ሥጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት
ጸንቶ ወደ ቤተ ክርስቲያን ሄዶ በስሙ ለሚለምን ሁሉ የለመነው ይሆንለታል። በእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ያስተማረን፣ ለመከረን፣ ለገሰጸን ወስብሐት ለእግዚአብሔር።